አሁን የደረሰን አስደሳች መረጃ ዘማሪት የምስራች ጌታ እግዚአብሔር ከሞት አፋፍ ተናጥቆ እሷን እንዳዳነ ሕክምናዋን ሙሉ በሙሉ ጨርሳ ወደ አገሯ ገብታለች። ዓለም ላይ ፈተና፣ መከራ፣ ስቃይ ይደራረባል። በተለይ ቅዱሳኖች ላይ በቅድስና ለሚመላለሱት ለአብዛኞች ክርስቲያኖች ፈተና ሲበዛ ይስተዋላል። በጣም አሳዛኝና እጅግ ያልተጠበቀ ዘማሪቷ ገና በጣም በሚገርም ሁኔታ ብዙዎች በአገልግሎቷ ሳይባረኩ ገና ከጅማሬው ነበር ሰይጣን አገልግሎቷን ሊያደናቅፍ ተፈታተናት። ብዙ ፈተናዎች መጥቷ ወደ ህይወቷ። እንደምታወቀው ካንሰር፣ በካንሰር የመዳን እድል በጣም ጠባብ ነው። ታዲያስ የእግዚአብሔር መለኮታዊ በጣም በሚገርም ሁኔታ እጅግ በጣም በሚያስደንቅ ሁኔታ ይታችንን አድኗል። ሕክምና ብቻውን አይደለም፣ በሕክምናም የመዳን እድሉ ጠባብ ነበር። በጣም በሚገርም ሁኔታ እሷ ያን ሁላ ፈተና አልፋ ለዚህ መብቃቷ ብቻ ሳይሆን ያሳለፈችበት ውጣ ውረድ እጅግ አስቸጋሪ እንደነበረ ጭምርም ነው። ሚዲያ ላይ ቀርቦ ትላንትና በአገልግሎት የተለያዩ ቦታ ሲጠሩ የነበሩት ዝምታን ስመርጦ ኋላ ነገሩን ወደ ሚዲያ አምጥታ ነበር። በጣም በሚገርም ሁኔታ ቅዱሳኖችም ደጋግ እጃቸውን ዘረጉላት። ከዛም ሕክምና ወደ ታይላንድ አቅንታ ነበር። ዘማሪት የምስራች ጌታ ስምን መልአክ ያወጣዋል ማለት እንደዚህ ነው። ትክክለኛ ተገቢውን ቦታ ሲያገኝ ደስ ይላል በማለት በርካቶችም የገለጹ ናቸው። ከልጅነቷ ጀምሮ ለእግዚአብሔር በአገልግሎት የተሰጠች ይቺ ድንቅ ዘማሪት በአገልግሎት ጸጋዋ በርካቶች ሲባረኩባት ነበር። ገና እሰይ ተባረኪ መች ጠገብንና ሳይሉ ነበር ህመም የገጠማት። በጣም የሚገርመው መድረክ ላይ ስትዘምር ገና ለገና ወደ መድረክ ስትወጣ ብዙዎች በመንፈስ እንደምነኩ ጭምርም ነው። የእግዚአብሔር ክብር ምን ያህል በእሷ ላይ የተገለጠ እንደሆነ በርካቶችም በእሷ የተገለገሉ ሲገልጹም ተስተውሏል። ይህች ዘማሪት ታዲያ ወደ ህይወቷ የመጣው ከባድ ነበር። እጅግ ተስፋ ሊያስቆርጥ ሰይጣን ተፈታትኗት ነበር። ግን ጌታ እንዳሻገራትም ነው የወጡት መረጃዎችም የሚያሳዩት። በርካታ ክርስቲያኖች በጣም በሚገርም ሁኔታ ከጎኗ በመሆን ይችን ፈተና ሁሉ እንድታልፍም ከእግዚአብሔር በታች ሆኖ እየረዷት እንዳሉ ጭምርም ነው። ታዲያስ ይህ ብቻ አይደለም። ወደ ሕክምና ወደ ታይላንድ ነበር ያቀናቸው። ታዲያ በማይናማርና ታይላንድ አካባቢ ከፍተኛ የመሬት መንቀጥቀጥ ተነስቶ ነበር። እሷ የታይላንዷ መዲና ባንጎክ ላይ ነበር ሕክምና ስታደርግ የነበረችው። ካንሰሯ ከ4 ወደ ደረጃ 0 መምጣት ነበር። ያ ሁላ ሆነ በታምራዊ በጣም በሚገርም ሁኔታ በእግዚአብሔር በመልካም እጆቹ። ታዲያስ ከዛም ይህን ሕክምና ለመጨረስ ወይም ወደ ማገባደድ ስትደርስ ሰይጣን አሁንም የእሷን ነፍስ ለመንጠቅ በጣም በሚያሳዝን ሁኔታ ከፍተኛ የመሬት መንቀጥቀጥ እዛው አካባቢ ተከስቶ ነበር። 7.7 አካባቢ ሬክተር ስኬል በጣም በሚያሳዝን ሁኔታ መሬት መንቀጥቀጥ ሲከሰት በርካታ ቁጥር ያላቸው እዛ አካባቢ ያሉት ማለቃቸው የሚታወስ ነው። የማይናማር የጦር ጄኔራል የነበሩትም ህይወታቸው በዚሁ መሬት መንቀጥቀጥ ነበር ህይወታቸው ያለፈው። እስከ ባንጎክ የተከሰተው የመሬት መንቀጥቀጥ ሰይጣን ነፍሷን ለመንጠቅ የመጣው እንዳልተሳካለትና ዳግም እንደከሸፈበት ጭምርም ነው። ይህቺ ዘማሪት እይታችን ድናለች፣ አገግማለች ብሎ በርካታ ክርስቲያኖች በተጠባበቁት ሰዓት ላይ ባልተጠበቀ ጊዜና ሁኔታ ሰይጣን ከፍተኛ መርዶ ሊያመጣ ሲያስብ እግዚአብሔር ጣልቃ ገብቶ እንዳከሸፈ ጭምርም ነው የወጡት መረጃዎችን ልንረዳ የቻልነው። ይህ በጣም በሚገርም ሁኔታ መለኮታዊ ታምር እንደሆነ ጭምርም ነው የሆነው። ምክንያቱም እሷ ያን ሁላ ፈተና አልፋ ሕክምናዋን ጨርሳ ልትወጣ ሳምንት ምናምን ስቀራት በጣም በሚያሳዝን ሁኔታ ከፍተኛ የመሬት መንቀጥቀጥ መነሳቱ እጅግ የተለየ ነበር የወጡት መረጃዎች ያሳያሉ። ያም ሆነ ከሸፈበት። በጣም በሚገርም ሁኔታ ቅዱሳኖችም ተደሰቱ። እሷም በለቅሶ እያነባች ነበር ስትገልጽ የነበረችው። እነሱ ፈጣሪን አያውቁም። ስለዚህ እኔ የማመልከው ኢየሱስ ክርስቶስ ታደገኝ፣ ከጅብ አፍ አመለጥኩኝ በማለትም ነው በጣም በሚገርም ሁኔታ የመሰከረችው። ያ ሁላ ታምር ነበር የሆነው። እጅን በአፍ የሚያስጭን ታምር ነበር። የበለጠ ከእግዚአብሔር ጋር ያላትን ግንኙነት እንድጠናክር አደረገ። ሰይጣን ብዙ መከራና ፈተናን ወደ ህይወቷ ይዞ ሲመጣ የበለጠ ከእግዚአብሔር ጋር ጥንካሬ እንድሰማት እንዳደረጋት ጀምረም ነው ሁኔታዎቹም የሚያሳዩት። ዘማሪት የምስራች ጌታ ታዲያ ሕክምናዋን ጨርሳ ከሆስፒታል በሰላም ተሰናብታ ወደ ኢትዮጵያ መምጣቷን
የወጡት መረጃዎች ያሳያሉ። ስትመጣም ደማቅ አቀባበል እንደተደረገላት በተለይ በዘማሪ ይስሐቅ እንደተደረገላትና በጣም በሚገርም ሁኔታ አብሯት በመሆን እየተደሰቱ እንደሆነ ቅዱሳን ወንድሞቿና እህቶቿ አብሯት ከሷ ጋር እየተደሰቱ እንደሆነ ጭምርም የወጡት መረጃዎች ያሳያሉ። አሁን በየጓዳ ያልተሰሙና ያልተደመጡ በርካታ ቅዱሳን ወይም ጻድቃን በጣም በሚገርም ሁኔታ ትላልቅ ደረጃ ላይ በአገልግሎት የሚደርሱት ብዙዎች የሚባረኩባቸው አገልጋዮችን ሰይጣን ይፈታተናል። በተለይ በተለያዩ በሽታ ምናልባት ከእግዚአብሔር በታች ሰው ሊያስፈልጋቸው ይችላል። ገንዘብ፣ እርዳታ፣ ወንድማዊና ኢታዊ ከጎናቸው በመሆን መርዳት እንደሚያስፈልግ ጭምርም ነው። በተለይ ቅዱሳን አገልግሎት ላይ ያሉት ወንድሞችንና እህቶችን መርዳት እንደሚያስፈልግ ጭምርም ነው። ሰው እግዚአብሔር ካጠገብ ሲሰጥ በምክንያት እንደሆነ ጭምርም ነው። በተለይ በህመም ዙሪያ በጣም እግዚአብሔር ለሰው ሰውን እንደሚያዘጋጅ ጭምርም ነው። በሰው ተጠቅሞ የሰውን ልጅ እንደሚያድን ጭምርም ቀጥታ እግዚአብሔርም የሚያድንበትም ያለምንም ሰው አንዳንዴ ደግሞ እግዚአብሔር ከሱ በታችም ሰውን እንደ ውክልና ወይም እንደ ቀና መልካም ሰው ከጎን እንደማይጠፋ ጭምርም የወጡት መረጃዎችና ሁኔታዎች ያሳያሉ። ታዲያስ ከእግዚአብሔር በታች ሰውም ከጎኗ እንደነበረ ጭምርም የሰው የእርዳታ ገንዘብ ተከማችቶ ወደ ሕክምና መሄዷ የምታወስ ነው። ከእግዚአብሔር በታች ሰው ነበር የረዳት። ለዚህ ሁላም ደግሞ ዋናው አዘጋጁና ያመቻቸው ደግሞ እግዚአብሔር ነው። ስለዚህ እግዚአብሔር ሰውን ይፈልጋል። ስለዚህ እግዚአብሔር በሚፈልግበት ሰዓት ላይ ያኔ ሰው ደግሞ መልካም ስራዎቹን አድርጎ መገኘት እንደሚያስፈልግ ጭምርም ነው ቃሉ ላይ እንደተጻፈው። ስለዚህ ወንድሞቻችን እህቶቻችን አጠገባችን ያሉት እርዳታ በሚያስፈልጋቸው ሰዓት እርዳታ እንደምንሰጥ እርዳታ መስጠት እንዳለብን ጭምርም ነው። ምክንያቱም ለዛች ወንድምና እህት ዋጋ መክፈልም ያስፈልጋል። ክርስትና እንዲህ ነው። ከእግዚአብሔር በታች ቅዱሳን ወንድሞች ለእህትና ለወንድሞች ደግሞ መረዳዳት ያስፈልጋል። ለዚህም ነው የኢትዮጵያ ክርስቲያን ህብረት በጣም የሚገርመው ይህች እህታችን ለምን ትሞታለች? ስለዚህ መታከም አለባት በማለት ቅዱሳን ወንድሞቿና እህቶቿ ነበሩ ገንዘብ ያዋጡት። ያን ሁላ ተደርጎ ያን ሁላ ፈተና አልፋ ዳግም ለአገልግሎት በቅታለች። የክርስቲያኖች ልፋትና ድካም ከንቱ አልሆነም። በጣም በሚገርም ሁኔታ ድና ወደ አገር ቤት መመለሷ በርካቶችን እንዳስደሰተ ጭምርም የወጡት መረጃዎችን በማስመልከት ዘማሪት የምስራች ጌታ እንኳን ወደ ኢትዮጵያ በሰላም ሙሉ ጤንነትሽ ተሽሎ ዳግም ወደምትወጂው ምድርና ለአገልግሎት የተጠራሽበት ኢትዮጵያ መመለስሽ በርካቶችን እንዳስደሰተ ጭምርም ያን በማስመልከትም ነው ሚዲያችንን በማስመልከትም እንኳን ደስ አላችሁ ለማለት እንወዳለን። እግዚአብሔር ታላቅ ነገር አድርጎላታል። እግዚአብሔር ከአንበሳ መዳፍና ከጅብ መንጋጋ እንዳዳናት የወጡት መረጃዎችና ሁኔታዎችን በማስመልከትም እጅግ አስገራሚ መለኮታዊ ታምራት የሆነባትን ዘማሪን በማስመልከትም ነው ለእናንተ ይዤላችሁ የመጣሁት። ዘማሪት የምስራች ጌታ ከሕክምና ሙሉ በሙሉ ተሽሏት ወደ ኢትዮጵያ መመለሷን የወጡት መረጃዎችንና ቅዱሳን ወንድሞቿና እህቶቿ አቀባበል ያደረጉላትን በማስመልከትም ነው ለእናንተ ይዤላችሁ የመጣሁት። ሚኪ ነኝ። ሚኪ ታቦር ኢንፎን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰላም ቆዩልኝ።